ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች፣ ዛሬም ከ450 ሺህ ብር ጀምሮ ርካሽና ለሰዎች መንቀሳቀሻ ለስራ የሚሆኑ የተለያዩ መኪኖችን በብዛት ይዤላችሁ መጥቻለሁ። ቆይታችሁን ከኔ ጋር አድርጉ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አብራችሁ ይቆዩ። ቶዮታ ትዊንስ ማርቲ ገበያ የብዙዎች ሞዴሉ 2005 ነው። ግጭት ግልብጥ የለውም። ሞተር ሻንሲው ንጹህ ነው። ሞተርም አልፈታም። 6 ሰው በሊብሬ እስከ 9 ሰው ደግሞ ይጭናል ማለት ነው። ሌላ ምንም ችግር የለበትም። ዋጋ 1,200,000 ብር ነው። ቅጥቅጥ ረጅም በረጅም 33 ወንበር ነው። ሞዴሉ 2024 ነው። ኦሮ 99 ታርጋ ነው። 22,000 ኪሎ ሜትር ብቻ ነው የተጓዘው። ዋጋው በካሽ ነው የሚሸጠው 9 ሚሊዮን ነው። 5ኤል ሚኒባስ ሞዴሉ 2004 ነው። ሞተር አልፈታም። ሁሉ ነገሩ የፋብሪካ ነው። ዋጋ 2,300,000 ብር ነው። 5ኤል ሚኒባስ ሞዴሉ 2003 ነው። ምንም አይፈልግም። ሞተርም ንጹህ ነው ብለውኛል። ዋጋ 1,800,000 ብር ነው። ሃይሉክስ ኪንካፕ ሞዴሉ 2012 ሁሉ ነገሩ የፋብሪካ ነው። ዋጋ 5,300,000 ብር ነው። ቅጥቅጥ ሞዴሉ 2023 ረጅም በረጅም 33 ወንበር ነው። ሁሉ ነገሩ የፋብሪካ ነው። ዋጋው 7,900,000 ብር ነው። ባንክ 1,900,000 ብር አለበት። ለእጁ ደግሞ 6 ሚሊዮን ይፈልጋል ማለት ነው። ስሪቪ ላንድ ክሩዘር ሞዴሉ 1989 ምንም አይፈልግም። ዋጋ 1 ሚሊዮን ነው። ማቲዝ ዳኦ ሞዴሉ 1999 ነው። ኖርማል የቤት መኪና 4 ሰው የምትይዘዋ ናት። ጎማና ቀለም ይፈልጋል። ዋጋ 450,000 ብር ነው። ቤተሰቦቼ ማርቲ ገበያ እንደሚታወቀው የተለያየ መረጃዎችን እያደረሳችሁ ይገኛል። እንዲሁም መሸጥ ለምትፈልጉ ሰዎች የማርቲ ገበያ ክፍት ነው። መረጃዎችን በግልጽ ቴሌግራምም እንዲሁም ደግሞ ቲክቶክ፣ ዩቲዩብም እናስቀምጣለን። ሰፋ ያለ መረጃ ደግሞ እዚሁ ዩቲዩብ ላይ እናስቀምጣለን። የምትፈልጉትን አይነት መኪና የትኛውን ቦታ ላይ ሆናችሁ ነገር ግን ግልጽ የሆነ መረጃ ከነ ፋይሉና የመኪናውን ያለበትን ይዞታ የሚያሳይ ሙሉ ፎቶ ከሞተር ቤቱ ጀምራችሁ ውስጡንም ወጪውንም የሚያሳይ የተለያየ ፎቶ እንድትልኩልኝና እንሸጥላችሁ ፈልጋለሁኝ። ትልቅም ትንሽም መኪና በማርቲ ገበያ አይውልም አያድርም፣ ቶሎ ይወጣል። የተሸጡ መኪኖች ቴሌግራም ላይ ፖስት አድርገን ከሆነ የተሸጡ ከሆኑ ተሽጧል ብለን እላው ላይ እንለጥፍበታለን። ይሄንን የምናደርግበት ሰዎች እንዳይደክሙ እንዲሁም ደግሞ ስልክ ወጪ አውጥተው ካርድ አውጥተው እንዳይደውሉ ነው። አንዳንድ ሰዎች ደግሞ ክፍለ ሀገር ነው መኪኖች ሲባሉ እሄዳለሁ ብለው ስልክ ይቀበላሉ፣ ከዛ ይጠፋሉ። በሳምንት ወይ በ15 ቀን ሲሄዱ እኔ ከብዙ አይነት ሰዎች ጋር ስለምሰራ ይረሳሉ። ስለዚህ ለዛ ሰው ብቻ ከፍለው ይሄዳሉ ማለት ነው። እንደዛ ከምታደርጉ እኔም የድርሻዬን እንዳገኝ ለዛ ሰውዬ የምትሰጡትን ነው እንጂ የምካፈለው ከናንተ ምንም ተጨማሪ የምታወጡት ወጪ የለም። ለመሄድ ስታስቡ በማን እንደመጣችሁ ማርቲ ገበያ ማሳወቅ ወይም ደግሞ በማርቲ በልጅ እንደዚህ አይነት ልጅ ናት የላከችኝ በማለት ለሚያቀርብላችሁ መኪናውን ለማያቀርብላችሁ ሰው በመናገር እኔም የድርሻዬን እንዳገኝ ማድረግ ትችላላችሁ። እንዲሁም ደግሞ አንዳንድ መኪኖች ላይ ያለበትን ቦታ በደንብ ካጣሩ በኋላ በታርጋ በቆመበት አካባቢ በማየት እንዲሁም በቀለሙ በተለያየ ምክንያት በመፈለግ መኪናውን በራሳቸው ሄደው ለመግዛት የሚጥሩም አሉ። ይሄንን ብናስወግድ የተሻለ ነው ብዬ አስባለሁ። ምክንያቱም ለእናንተም ለኔም ጥሩ አይደለም። እኔም ሰርቼ ለማግኘት ነው፣ እናንተም ደግሞ ለእናንተ በዚህ በትክክለኛው መንገድ ብትሄዱ ከሌላ ትርፍ አገኛለሁ ብላችሁ የምታስቡትን ላታገኙ ትችላላችሁ። እንደዚህ በነገር ወይም ደግሞ ወንጀል ኃጢያት በተሰራበት መልኩ ሄዳችሁ ማለት ነው። እኔ እዚህ ጋር ማገናኛችሁ አገናኝቼ ስራዬን ሰርቼ ለማግኘት ነው። ትልልቅ መኪኖች ላይ 2% ነው የምቀበለው። እንዲሁም ደግሞ
ከ200 300 ሺህ የሚሸጡ መኪኖች ላይ ደግሞ በፐርሰንት 5% ሊሆን ይችላል 10% ሊሆን ይችላል እንቀበላችኋለን። ይሄ የኛ ስምምነት ነው። እናንተም አይታችሁ ተስማምታችሁ ነው መምጣት ያለባችሁ። ትንንሽ መኪኖች ላይ እንደሌላው 2% ከተቀበልን ዋጋ የለንም። አሁን ላይ ብሩ እየሰራ አይደለም። ከ10 ሺህ በታች ብር አይደለም። የ10 ሺህ ብር የ1 ሺህ ብር ዋጋ ሆኗል። 10 ሺህ ብር 20 ሺህ ብር የ2 ሺህ ብር ዋጋ ነው። ስለዚህ 2 ሺህ ብር እና 3 ሺህ ብር ሰጣችሁን ከሄዳችሁ ከ100 ብር እና ከ200 ብር እንዳልሰጣችሁኝ እንድትቆጥሩት ነው የማስበው። በዛ ላይ ደግሞ አብሬያቸው የምሰራቸው ሰዎች አሉ። ከነዛ ጋር ተካፍለን ነው የምንበላው። ስለዚህ አንዳንድ ሰዎች በጣም ስለሚያስቸግሩ ነው። ስትመጡ ትንንሽ መኪኖች ከሆኑ በማርቲ ገበያ ወይም በሌላውም ጋር ብትሄዱ 10% 20% እንቀበላለን ነው የሚሏችሁ፣ እውነት ለመናገር ማለት ነው። እኛ ጋር ስትመጡ ደግሞ ዶክሜንቱን ሁሉ አይታችሁ ነው መኪና የምገዙ። ዝም ብላችሁ የተጣለ መኪና ይዛችሁ ሂዱ አትባሉ። ማንም ጫና ያደርግባችሁም። ደላላ ምላስ አይገርፋችሁም፣ አያጨናንቃችሁም። ያመናችሁበትን የትኛውን ቦታ ላይ አስፈትሻችሁ የመኪናውን ፋይል መረጃ ሰተናችሁ አስፈትሻችሁ እንድትገዙ ነው የምናደርጋችሁ። ይሄ ደግሞ ለየት ያደርገናል ማለት ነው። ስለዚህ ማርቲ ገበያ ላይ መኪናችሁን አምጥታችሁ ስትሸጡ ውክልና ያለው ሰው ወይም ደግሞ ሊብሬ ባለቤት የሆነ ሰው መኪናውን እንዲሰጠኝ ይፈልጋለሁ። ይህንን የምናደርግበት ነገ ውልና ማስረጃ ወይም ደግሞ ስም ማዞር ስንሄድ ምንም ማስረጃ የሌለው ሰው ምንም ሊያረግ አይችልም። እንደኔ ነው ማለት ነው። መሀል ላይ አሻሻቂ ነው የሚሆነው። ወይም ደግሞ መኪናውን ብቻ ይዞ መጥቶ ብር ስጠኝ ማለት አይችልም። ምክንያቱም ብር የያዘው ሰው ማስረጃ ስለ መኪናው መረጃ ካልያዘ ነገ ይሄ መኪና ሊታሰር፣ ሊወሰድ፣ ሊወረስ ይችላል ማለት ነው። ፋይል ያለው ነገር ከሆነ ግን በስርዓቱ ተገበያይታችሁ በ2 ቀን በ1 ቀን ጨርሳችሁ የምትለያዩ ትሆናላችሁ። ለእናንተ ድካም ያቀላል። ባላችሁበት ንብረታችሁን ባላችሁበት ቦታ ገዢን ይዘን በመምጣት ነው የምንሸጥላችሁ። ምንም አይነት ወጪ ማውጣት አይጠበቅባችሁም። እንደዚህ ነው የኛ አሰራር። እንግዲህ የተሻለ አሰራር የምትሉት ካላችሁ ማርቲ ገበያ ላይ አስተያየት መስጠት ትችላላችሁ። እንደዚህ ብትሰሩ ይሻላል፣ እንደዚህ ብትሸጡ፣ እንደዚህ ብትገዙ፣ እንደዚህ ብታረጉ ብላችሁ መናገር ትችላላችሁ። ወደፊትም መኪኖችን ስንሸጥም ስንገዛም ያለውን መረጃ ልናካፍላችሁ እንወዳለን። ያው ብዙ ጊዜ ከዚህም በፊት ተናግሬዋለሁ። መኪና በሚሸጥና በሚገዛ ሰዓት ወከባ ይበዛል። ማለት ውልና ማስረጃ ተሄዶ ገንዘብ ተገልብጦ ውል ተዋውሎ ከዛ ስምምነት አለ፣ መኪናውን መረከብ አለ ሲባል ሰዓት ይሄድና ምሽት ይሆናልና ያው ሰዎችንም ላለማስጨነቅ ወይ ምሳ አልበሉም ቡና አልጠጡም፣ ስለዚህ ጭንቀት ስላለ ይሄ ወከባው ላለማስጨነቅ በማለት ነው እንጂ ብዙ ሰዎችን እያሻሻጥን ስለምንገኝ የነሱን መረጃ ለእናንተ ማካፈል አቅቶኝ አይደለም። ብዙ ሰዎች ጥሩ አስተያየት ለስራዬ የሚሆን እንዲሁም ደግሞ ለኔ ብርታት የሚሆን አስተያየት ሰጥተውኝ እናመሰግናለን ተባብለን ነው የምንለያየው። ያንን ደግሞ ለእናንተም ባካፍላችሁ ደስ ይለኛል። ለወደፊቱ በማመቻቸት በሰፊው እየቀረጽን ለእናንተ እናደርስላችኋለን ማለት ነው። ለዛሬ ይዤ የመጣሁት ይህን ይመስላል። ስለተከታተላችሁኝ እጅጉን አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር አድርጉ። እንዲሁም ደግሞ ሀሳባችሁንም በኮሜንት ቦታው ላይ ሼር አድርጉኝ። ለዛሬ ይዤ የመጣሁት ይህን ይመስላል። ሰላም ማርቲ ገበያ የብዙዎች መገበያ